ጤና ይስጥልኝ። ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። ለዓመታት በሺዎች የተመዘገቡበት ብዙ ዜጎች ተስፋ ያደረጉበት ኮንዶሚኒየም የተባለው የቤት ፕሮግራምን በተመለከተ መንግስት አዲስ ፖሊሲ ይፋ አድርጓል። መንግስት ከዚህ በፊት የነበረው የኮንዶሚኒየም መርሃ ግብር ስህተት ነበር ሲልም በይፋ ተናግሯል። በአዲሱ ፖሊሲ የተመዘገቡ ዜጎች ዕጣ ፈንታ ምን ይሆናል? አዲሱ የቤት ፖሊሲ ምን ይቀየራል የሚለውንና ለቤት ተከራዮች የምስራች ለአከራዮች ደግሞ አስደንጋጭ የሆነው መረጃ በዝርዝር እናቀርብላችኋለን። በሌላ መረጃ ለጡረተኞች የጡረታ አበል ጥያቄ ምላሽ ተሰጠ። የጡረታ መዋጮ በጊዜው ገቢ ለማያደርጉ የግል ድርጅቶችም ከባድ ማስጠንቀቂያ ተሰጥቷል። ሀብት ንብረታቸው እንዲሸጥ የሚያደርግ እርምጃና ከባድ ቅጣትም ይጠብቃቸዋል ተብሏል። እስከ መጨረሻው ከኛ ጋር ስትቆዩ እነዚህን መረጃዎች በዝርዝር ትሰማላችሁ። አብራችሁን ቆዩ። በቅድሚያም የኮንዶሚኒየም ቤቶች ግንባታ መርሃ ግብር ስህተት እንደነበር ምዝገባውን በትክክል አለመከናወኑን የከተማና መሰረተ ልማት ሚኒስትሯ ተናገሩ። ወይዘሮ ጫልቱ ይህንን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸው ቤቶች ለምርቃት መብቃታቸውን በተመለከተም ማክሰኞ ጥር 5 2018 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ነበር። የቤቶቹ ግንባታ ሚኒስትሩ በተለያዩ ቦታዎች ሲያከናውናቸው የቆያቸው የገጠር ከተሞችን የማልማትና ሞዴል መንደርን የመመስረት ሂደት አካል መሆኑን አስታውቋል። መስሪያ ቤቱ በስሩ ከሚገኙ የተጠሪ ተቋማትና ከተለያዩ ባለድርሻ አካላት ጋር በመተባበር ያስገነባቸው እነዚህ መኖሪያ ቤቶች በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ የሚገኙ ናቸው። የኢትዮጵያ መንግስት በ2013 ይፋ ባደረገው የልማት እቅድ በገጠር በ10 ዓመት ውስጥ እንዲገነቡ የታቀዱ የመኖሪያ ቤቶች ብዛት 2.8 ሚሊዮን ነው። ከ2013 እስከ 2022 ዓ.ም ባሉት በእነዚህ ጊዜያት ውስጥ 4.4 ሚሊዮን የመኖሪያ ቤቶች በከተሞች እንዲገነቡ በእቅዱ ተይዟል። በአለፉት 5 የእቅዱ ዓመታት የተገነቡ ቤቶች 1 ሚሊዮን የሚደርሱ እንደሆኑ ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ ወር ለፓርላማ አባላት ጥያቄዎች በሰጡት ማብራሪያ ላይ አመልክተው ነበር። በወቅቱ 256,000 ቤቶች በግንባታ ላይ መሆናቸውን ጠቅላይ ሚኒስትሩ በዚሁ የፓርላማ ማብራሪያቸው ላይ ጠቁመዋል። አብይ በጳጉሜ 4 2017 በተከናወነው የህዳሴ ግድብ ምረቃ ላይ ባደረጉት ንግግር መንግስታቸው በሚቀጥሉት 5 እና 6 ዓመታት 1.5 ሚሊዮን ቤቶች ለመገንባት ማቀዱን ተናግረው ነበር። ይህ የጠቅላይ ሚኒስትሩ የቤት ግንባታ ሜጋ ፕሮጀክት መንግስታቸው በ10 ዓመት ውስጥ በከተማና በገጠር ለመገንባት በልማት እቅዱ ከያዘው 7.2 ሚሊዮን የመኖሪያ ቤቶች ጋር ሲነጻጸር በእጅጉም ያነሰ ነው። በአለፉት 5 ዓመታት በመንግስት በግል እንዲሁም በመንግስትና በግል ትብብር የተገነቡ መኖሪያ ቤቶች በመጪዎቹ 5 ዓመታት ለመገንባት ከታቀዱት ጋር ሲዳመር የሚመጣው 2.5 ሚሊዮን ብቻ ነው። የኢትዮጵያ መንግስት ከዚህ ቀደም በእቅድ የያዛቸውን የቤት ልማት ፕሮጀክቶች በአግባቡ መጨረስ አለመቻሉን የታዘቡ ባለሙያዎች ጠቅላይ ሚኒስትሩ ይፋ ባደረጉት እቅድ ተግባራዊ ላይም ጥርጣሬ አላቸው። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በመግለጫቸው አመልክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቃለለ መሆኑን በጋዜጣዊ መግለጫቸው ላይ የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበር ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም
አብዛኞቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው በሚኒስትሯ መግለጫ ላይ ተነስቷል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገበበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱም ተችተዋል። የከተማና ልማት ሚኒስቴር በ2012 ዓ.ም አሻሽሎ በወጣው የቤት ልማት ስትራቴጂ ከተጠቀሱ 8 የከተማ ቤት አቅርቦት አማራጮች መካከል ቢያንስ 2ቱ ዝቅተኛ ገቢ ያላቸውን ዜጎች ታሳቢ ያደረጉ ነበሩ። መንግስት ተግባራዊ ሲያደርገው በቆየው የጋራ መኖሪያ ቤቶች መርሃ ግብር ጥቅም ላይ ሲውሉ የነበሩት እነዚህ አማራጮች 10/90 እና 20/80 የቁጠባና የመንግስት ድጋፍ አሰራሮች ናቸው። በተመሳሳይ መልኩ በጋራ መኖሪያ ቤቶች ግንባታ ላይ ተግባራዊ ሲደረግ የቆየውና መካከለኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግ ያለመው አሰራር 40/60 ቁጠባና የመንግስት ድጋፍን የያዘ ነበር። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበር የከተማና ልማት ሚኒስትሯ በመግለጫቸው አስታውሰዋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነው ያሉት ወይዘሮ ጫልቱ ይህ ግን የሚሳካ አይደለም ሲሉ ለጋዜጠኞች ተናግረዋል። ሚኒስትሯ በመንግስት ወጪ ብቻ በሚገነቡ ቤቶች ዜጎችን የቤት ባለቤት ማድረግ እንደማይቻልም አጽንኦት ሰጥተዋል። አዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎም 20% ብቻ እንደሚሆን ሚኒስትሯም አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80% የዜጎች የመኖሪያ ቤት ፍላጎት በባለ ሀብቶች፣ በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነም አብራርተዋል። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበር የገለጹት ሚኒስትሯ የቤት ልማት ፖሊሲ በሀገር ደረጃ አለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤቶች ጉዳይ ትኩረት እንዳይሰጠው እንዳደረገው አመልክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ልማት ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የሕግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ አስታውቆ ነበር። የሚኒስትሮች ምክር ቤት ባለፈው ሳምንት ማክሰኞ ታህሳስ 28 2018 ባደረገው መደበኛ ስብሰባው ለውይይት ካቀረባቸው አጀንዳዎች ውስጥ ይኸው ፖሊሲ አንዱ ነበር። የቤት ልማት ፖሊሲው በውይይቱ የተነሱ ግብአቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስትሮች ምክር ቤት በሙሉ ድምጽ ማጽደቁንም የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት መግለጫው አመልክቷል። በሌላ መረጃ ሰራተኞቻቸውን የጡረታ መዋጮ በጊዜው ገቢ የሚያደርጉ የግል ድርጅቶች ራሳቸውን ላልተገባ ቅጣትና ወለድ እየዳረጉ ነው ተባለ። ሀብት ንብረታቸውን ሽጦ የጡረታ መዋጮ ገቢ እንዲሆን እስከ ማድረግ የሚደርስ እርምጃ ሊወሰድባቸው እንደሚችልም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስቧል። አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ ዕቅድ የማስገባት ግዴታ እንዳለበት የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስቧል። ሰራተኛው ወደ ጡረታ ስርዓቱ መግባት ያለበት ከተቀጠረ ከ45 ቀናት በኋላ እንደሆነ የድርጅቱ ዋና ስራ አስፈጻሚ አቶ አባተ ምትኩ ተናግረዋል። አብዛኞቹ ቀጣሪ ድርጅቶች ግን ሰራተኛው ኮንትራት ነው ወይም ጊዜያዊ ነው በሚል ይህንን ግዴታ ያለማክበር ዝንባሌ ይታይባቸዋል ብለዋል። የጡረታ መዋጮ ከሰራተኛውም ከቀጣሪውም ድርጅት ቀንሶ በጊዜው ገቢ ማድረግ ላይ በብዙዎች የግል ድርጅቶች ላይ አሁንም ሰፋ ያለ ችግር ይታያል ተብሏል። ቀጣሪ ድርጅቶች በዚህ ምክንያት ላልተገባ ቅጣትና ወለድ እየተዳረጉ እንደሚገኙ አቶ አባተ ተናግረዋል። የጡረታ መዋጮውን በጊዜው ገቢ የሚያደርጉ ድርጅቶች ሀብት ንብረታቸው እንዲሸጥ የሚያደርግ ጭምር ሊደረግ ይችላል ብለዋል። አሁን ላይ በግል ድርጅቶች የሚሰሩ 2.5 ሚሊዮን ሰዎች በጡረታ ዕቅድ መሸፈናቸው ተጠቅሷል። በግል ድርጅቶች ሲሰሩ ቆይተው ጡረታ ለወጡ ከ240 ሺህ በላይ ሰዎች ክፍያ እየተፈጸመ እንደሚገኝም ስራ አስፈጻሚው
ተናግረዋል። ከጡረታ መዋጮ የተሰበሰበው ከ135 ቢሊዮን ብር በላይ አለም ብለዋል። በስራ ላይ ያሉ ሰራተኞች በየጊዜው የደሞዝ ማሻሻያ ሲደረግላቸው ይታያል። ጡረተኞች ግን የሚያገኙት ክፍያ በጣም አነስተኛ ነው በሚል ስለሚቀርቡ ቅሬታዎች የተጠየቁት ስራ አስፈጻሚው ተከታዩን ምላሽ ሰጥተዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመትም 56 ቢሊዮን ብር የጡረታ መዋጮ ለመሰብሰብ አቅጃለሁ ብሏል ሲል የዘገበው ሸገር ኤፍኤም 102.1 ነው።